በመንደሩ መግቢያ ላይ ያረፈችው የቅንጦቷ ሄሊኮፕተር በሩ ተከፍቶ ሶስት እጅግ በጣም ያማሩና ዘንካታ አልባሳትን የለበሱ ሶስት ሴቶች ይወርዳሉ። እነዚህ ሴቶች ሌላ ማንም ሳይሆኑ ያበቆሻሻ መልቀም ያሳደጋቸውን ውድ አባታቸውን ፍለጋ ወደ መንደሩ የተመለሱ ልጆች ናቸው። ወደ ዋናው አዳራሽ ሲቃረቡ ግን ልባቸውን የሚሰብር ትዕይንት ይመለከታሉ። ውድ አባታቸው በመንደሩ ሰዎች ተከቦ የተቀደደ ጨርቅ ለብሶና መሬት ላይ ተንበርክኮ እያለ የመንደሩ ሰዎች ግን የስድብና የውርድ ናዳ ያወርዱበት ነበር። ይህንን ያየችው ታናሽ ልጃቸው የማርሻል አርትስ መሪዋ አይኖቿ በቁጣ ይበራሉ። ወደፊትም ትራመድና ምንም ሳታቅማማ እጁን ስታነሳበት በአባቷ ላይ ሲያፌዝና ሲሳደብ የነበረው ሰው ወዲያውኑ ተመቶ መሬት ላይ ይወርቃል። የመንደሩ ሰዎች ይቺ ወጣት ሴት እውነተኛ የማርሻል አርትስ ማስተር መሆኗን ሲረዱ በድንጋጤ ደንዘው ይቀራሉ። ነገር ግን ተሸናፊነቱን መቀበል ያልፈለገው ሌላኛው ልጅ ወደፊት በመምጣት እሱ ራሱ የአንድ ታዋቂ ማህበር ደቀ መዝሙር መሆኑን በኩራት እየተናገረ ሊገዳደራት ይሞክራል። ይሁንና እሱ ምንም አይነት እንቅስቃሴ እንኳን ማድረግ ሳይጀምር ታናሿ ልጅ በአንድ እጅ ጥፊ ብቻ ወደ ኋላ 3 ሜትር ያህል አሽቀንጥራ ተጥለዋለች። ሰውየው በውርደት መሬት ላይ ከወደቀ በኋላ ማስተርን እየመጣለው እበቀላችኋለሁ እያለ እየጮኸ ጥሏቸው ይወጣል። ልክ በዚህ ጊዜ ሌላ የመንደሩ ወጣት በኩራትና በትዕቢት ወደፊት ይራመዳል። እሱ ራሱ የሳይንስ አካዳሚው ታዋቂ አባል መሆኑን እየተናገረ የሳይንስን ጉልበትና ስልጣን ልትረጁአችን በሚል ንቀት በተሞላበትና ሊያስፈራራቸው ይሞክራል። በዚህ ጊዜ ሁለተኛዋ ልጅ የሳይንስ አካዳሚዋ ዳይሬክተር በለስላሳ ፈገግታ ስልኳን አውጥታ አጭር ጥሪ ካደርጋለች። ከዚያም በረጋ መንፈስ ትቆማለች። ከጥቂት ሰከንዶች በኋላ የትዕቢተኛው ወጣት ስልክ ይጮሃል። ስልኩን ሲያነሳው የደወለው የሳይንስ አካዳሚው የሰው ኃይል ክፍል ነበር። ወዲያውኑም ከስራ እንደተባረረ ይነግሩታል። ወጣቱ በከፍተኛ ፍርሃት ተውጦ ወዲያውኑ ጉልበቱ ዝሎ መሬት ላይ ይደፋል። ይቅርታም ለማግኘት ይማጸናል። አሁን ነው እንግዲህ ከበፊቱ የቆመችው ሴት ሌላ ማንም ሳትሆን እሱ የሚሰራበት የሳይንስ አካዳሚ ዋና ዳይሬክተር መሆኗን የተረዳው። በዚህ ቅጽበት ቅድም ተመቶ የሸሸው ወጣት ከነማስተሩ ወይም ከናለቃው በድጋሚ ይመለሳል። ማስተሩ ስለመጣ አሁን ሁኔታው የተቀየረ መስሎት በትዕቢት ይጀነናል። ነገር ግን ያመሳፍንት የመሰለው ማስተር ታናሽ ልጃቸውን ሲመለከት የፊቱ ገጽታ ሙሉ በሙሉ ይለወጣል። በከፍተኛ ፍርሃት ወደ ኋላ ጥቂት እርምጃዎችን ይራመዳል። ድምፁ እየተንቀጠቀጠም የማህበራችን መሪ በማለት እጅ ይነሳታል። ይህንን ያዩ የመንደሩ ሰዎች ሙሉ በሙሉ በከፍተኛ ድንጋጤ ይረበሻሉ። የዚህ ምስኪን አባት ልጆች ምን ያህል ታላላቅና ተደማጭነት ያላቸው መሆናቸውን አሁን ነበር በሚገባ የተረዱት። ነገር ግን ታሪኩ በዚህ አያበቃም። በሮዝ ልብስ ያጌጠውና የመጨረሻ ትዕቢተኛ ወጣት በራስ መተማመን በተሞላበት ስላቅ ወደፊት ይራመዳል። እሱ በጃንግ ከተማ ካለው ትልቁ ባለሀብት ጋር ያደርገ ስላለው ታላቅ የቢዝነስ ስምምነት ይፎክራል። የሱ ኩባንያ አንድ የገበያ ሲወጣ የማርሻል አርትስ ማህበሩ ሆነ የሳይንስ አካዳሚው እሱን ሊያሸንፉት እንደማይችሉት ይናገራል። ያለውን የባለስልጣን ትውውቅና ስልጣኑን ለማሳየት ስልኩን አውጥቶ ሊደውል ሲል በድንገት የስልኩ ጥሪ የመጣው ግን ከትልቋ ልጅ ከሶንግ ግሩፓ ዋና መሪዋ ስልክ ይጮሃል። ስልኩ በረጋ መንፈስ ስታነሳው ግን ያትቢተኛ ወጣት የሚናገረው አጥቶ አፉ ተለጉሞ በድንጋጤ ይፈዛል። ይህ ቪዲዮ እናንተ ጋር ሲደርስ ቀጣይ መኖሩን ገብታችሁ ቸክ አድርጉ። ኮመንት ላይ ፓርት 4 እያላችሁ ጻፉ። ይመቻችሁ።